ስግብግቡ ትንሹ ድንቢጥ። ነፋሻማው አየር በረዣዥም ሳሮች መካከል በለሆሳስ በሚዘፍንበት በአንድ ሰፊና ወርቃማ መስክ ፒኮ የተባለ እጅግ በጣም ትንሽ ድንቢጥ ይኖር ነበር። ፒኮ መጠኑ አነስተኛ፣ በረራው ፈጣን፣ እንዲሁም እጅግ በጣም ብልህ ወፍ ነበር። ነገር ግን አንድ ትልቅ ችግር ነበረበት። ፒኮ ስግብግብ ነበር። በየማለዳው የመስኩ አዕዋፋት ምግባቸውን ለመፈለግ በአንድነት ይበሩ ነበር። ያገኙትንም ሁሉ እኩል ይካፈላሉ። አንደኛው ወፍ ዘር ካገኘ ሌሎቹን ጓደኞቹን ይጠራል። ሌላው የጫካ ፍሬ ካገኘ እርሱም እንዲሁ ያካፍላል። ሁሉም በቂ ምግብ ነበረው። ሁሉም በህብረቱ ደስተኛ ነበር። ፒኮ ግን እንደነሱ አልነበረም። ፒኮ የሚበላ ፍሬ ሲያገኝ ማንም እንዲደርስበት አይፈልግም። ማንንም አይጠራም። ከዚህ ይልቅ ዙሪያውን ገርመም እያደረገ ይህ ሁሉ ለኔ ብቻ ነው በማለት በሹክሹክታ ይናገራል። የቻለውን ያህል ፍሬ በፍጥነት በመልቀም አንድ ትልቅ ድንጋይ ስር ባለች ትንሽ ቀዳዳ ውስጥ ይደብቀዋል። ከዕለት ወደ ዕለት ፒኮ መሰብሰቡን አላቋረጠም። ተጨማሪ ፍሬዎች፣ ተጨማሪ እህሎች፣ ከሚበላው በላይ እጅግ በጣም ብዙ ሰበሰበ። አንድ ቀን ከሰዓት በኋላ አንዲት አዛውንት ድንቢጥ ይህን ሲያደርግ ተመለከተችው። እርሷም በእርጋታ ፒኮ ይህን ሁሉ ምግብ ለምን ትደብቃለህ? ስትል ጠየቀችው። ፒኮም በኩራት ደረቱን ነፋ አድርጎ መቼም ቢሆን ምግብ እንዳያልቅብኝ ነዋ፣ ከማንም በላይ ብዙ ምግብ ይኖረኛል አላት። አዛውንቷ ድንቢጥም በሐዘኔታ ራሷን ነቀነቀች። ምግብ ዋስትና ሊሆንህ አይችልም። እውነተኛው ዋስትና ጓደኛ ነው። ፒኮ ግን በንቀት ሳቀ። ጓደኛ ሆዴን አይሞላልኝም ብሎ በረና ሄደ። ቀናት አለፉ። የፒኮ ምስጢራዊ የእህል ጎተራ ከጊዜ ወደ ጊዜ እያደገና እየሞላ መጣ። ልዩ ኃይል እንዳገኘ ተሰማው። በቅርቡ በዚህ መስክ ውስጥ ከማንም በላይ ብዙ ምግብ ያለው እኔ ብቻ ሆናለሁ እያለ ለራሱ አሰበ። ታዲያ አንድ ምሽት ሰማዩ በድንገት ጠቆረ። ነፋሱ በኃይል ማጓራት ጀመረ። አንድ እጅግ አስፈሪ ማዕበል መስኩን መታው። ዝናቡ እንደ ጅረት ወረደ። መሬቱ ተንቀጠቀጠ። ረዣዥሙ ሳርም ተንጋለለ፣ ተቆራመደም። ፒኮ በከፍተኛ ድንጋጤ ከእንቅልፉ ነቃ። ምግቤ ሲል ጮኸ። በድንጋዩ ስር ወደሚገኘው መደበቂያው በከፍተኛ ፍጥነት በረረ። ነገር ግን እዚያ ሲደርስ አፈሩ በጎርፍ ታጥቦ ሄዷል። ድንጋዩም ከቦታው ተንሸራቷል። እናም እነዚያ በውድ ዋጋ የሰበሰባቸው ፍሬዎች የውሃ ራት ሆነው ነበር። ፒኮ በቆመበት ደረቀ። አይ ሊሆን አይችልም። ምግቡ ሁሉ፣ ልፋቱ ሁሉ በአንዲት ሌሊት ጠፋ። በማግስቱ ጠዋት ማዕበሉ ጸጥ አለ። ፀሐይም በድጋሚ ወጣች። አዕዋፋቱም ቀስ እያሉ ወደ መስኩ ተመለሱ። ደክሟቸው ነበር፣ ነገር ግን በሰላም ተርፈዋል። እናም ፒኮ ያጣው አንድ ትልቅ ነገር ነበራቸው። ይኸውም እርስ በእርስ መተሳሰባቸውን ነበር። ፒኮ በረሃብ ዛለ፣ አቅምም አጣ። በሕይወቱ ለመጀመሪያ ጊዜ ባዶ እጁን ቀረ። ምግብ የለም፣ ክምችት የለም፣ ምንም አይነት ዕቅድ አልነበረውም። ሌሎች ወፎች የተረፋቸውን ጥቂት ምግብ ሲካፈሉ ተመለከተ። አንዱ ፍሬ፣ ሌላው ቅጠል ይካፈላል። ፈገግ ይላሉ፣ ይረዳዳሉ፣ እንዲሁም ተቀራርበው ይቆያሉ። ፒኮ ወደ እነሱ ለመጠጋት አመነታ። ሆዱ በረሃብ ጮኸ። በስተመጨረሻ ግን ቀስ ብሎ እርምጃውን ወደ እነሱ አደረገ። እኔ ሁሉን ነገር አጣሁ አለ በለሆሳስ። መጀመሪያ ላይ ማንም አልመለሰለትም። ፒኮ ለብቻው ሲበላ እንዴት ችላ እንዳላቸው እና በእነሱ ላይ እንዴት ይስቅ እንደነበር አስታውሰዋል። ፒኮ አንገቱን ደፋ። በጣም አዝናለሁ አለ። ብዙ ማከማቸት ዋስትና የሚሰጠኝ መስሎኝ ነበር፣ ግን ተሳስቻለሁ። አዛውንቷ ድንቢጥ ወደፊት ጠጋ አለች። ለጥቂት ጊዜ ትኩር ብላ ተመለከተችው። ከዚያም አንዲት ትንሽ ፍሬ ከፊቱ ጣለችለት። ብላ አለችው። አንዱ በሌላው እየተከተለ የተቀሩት ወፎችም ያላቸውን ጨመሩለት። አንዱ ዘር፣ ሌላው ፍርፋሪ፣ ሌላኛው ደግሞ የጫካ ፍሬ። ፒኮ በመገረም ቀና ብሎ ተመለከተ። ለምን ትረዱኛላችሁ? አዛውንቷ ድንቢጥም በለስላሳ ፈገግታ፣ ምክንያቱም በአንድነት ስንሆን የበለጠ ጠንካራ ስለሆንን ነው አለችው። የፒኮ አይኖች በእንባ ተሞሉ። ከዚያን ቀን ጀምሮ ሁሉም ነገር ተለወጠ። ፒኮ ምግብ ሲያገኝ ሌሎችን ይጠራ ጀመር። ኑ እዚህ ምግብ አግኝቻለሁ። የተራበ ሲኖር ያካፍላል። ማዕበል ዳግም ሲመጣ ለብቻው አይደበቅም። ከመንጋው ጋር በአንድነት ሆኖ ማዕበሉን ያሳልፋል። እና በዚህ ጊዜ ምንም አይነት ፍርሃት አልተሰማውም። ብዙ ማከማቸት ብቻውን ዋስትና አይሰጥም። መካፈል፣ ደግነትና ማኅበራዊ ትስስር ግን እውነተኛ ዋስትና ናቸው። በቀጣይ ተረት እስክንገናኝ መልካም ጊዜ ይሁንላችሁ ልጆች።